እዛው ቁጭ ብላ ስታለቅስ ስትሰቃይ ማየት እኛንም አሰቃይቶን ነበረ። ግን ዛሬ ደግሞ ስናይ ኤፍራታ በጣም ጥሩ ነገር ነው የሰራችው። ጎብዛለች። ኤፍራታ ካሁኑ በኋላ እጅን አልሰጥም፣ ታሸንፏለች። ሁላችሁም ነው የምታሸንፈው። እዛ የጎዱትን ሰዎች በአንድ በአንድ ታሸንፋለች። በአንድ በአንድ እስር ቤት እንደምትከት ተስፋ አለኝ። ናታንም እንደዛ የሚችለውን ውጭ እሷ በታሰረች ጊዜ የሚችለውን አድርጓል። ቤዛን አግብቶታል፣ ለማዳን ማለት ነው። እፉዬ ለማዳን ቤዛን አግብቶታል። እስኪ ማን ነው በዚህ ሰዓት የሚያደርገው? ማን ነው እስኪ እንደዚህ ለፍቅር የሚታግለው? እና ብቻ ይሄ በጣም ጥሩ አስተማሪ ድራማ ነው እና ብዙ ነገር አድርጓል። ለሷ ስል የማልወዳት ሴት አገባ። አሁን ደግሞ ወረቀቱን አስፈርሞ አመጣ። እዛ ውስጥም አሰቃዩት፣ መኪና ውስጥም አሰቃዩት። ወረቀቱን ባገኙ ኤፍራታ ልለቋት አልቻሉም። ምን እንደምፈልግ አላቅም። ከዚህ በላይ አስቃይ ብዙ ነገር አድርጎታል። ናታን ቤት ወርሶታል፣ ከናታን ቤት ወርሶታል። ምን ይፈልጋል ከዚህ በላይ? የኤፍራታ ንጽህና ቆሽሿል። ሴትነቷን ተጠቅሞበታል። ይሄ ይፋ ሰውዬ ምንድን ነው ፈልገው ከዚህ በላይ? ገሎታል እኮ ሁሉም ሰዎች እኮ ተጫውቶበታል። በየአንዳንድ ቤተሰቡን ጨርሶታል እንደምታዩት ነው። እና ብቻ እንደዛ ነው የይፋት ስራ። እንግዲህ እንደ ስራው ያገኘ ከሉሊት የበለጠ ይሄ ከባድ ሰውዬ ነው። እና እንደዛ ነው። ሌላ ደግሞ ወረቀት የቤዛ ንብረት በሙሉ አስፈርመ አምጣለኝ ተባለ። እሱም ግን ቢያመጣለትም ደስተኛ ሆኖ ኤፍራታ ሊለቃት አልቻለም። እና እዛ መኪና ውስጥ በኤሌክትሪክ አሰቃዩት። አይታችኋል። በጣም አሰቃዩት። እና መጨረሻ ላይ እሱ ራሱ ስስት እኔ እንጃ ሞቷል ብሎ መሰለኝ ጉድጓድ ውስጥ ጣሉት ማለት ነው፣ ወረወሩት። ከዛ እንደምንም ተነስተው ቤት ሲሄድም ደግሞ ሉሊት ወረቀቴን አምጣ አንተ ነው የሰረክኝ ብላ አሰቃየችው። ቢሆንም ግን ናታን አሁን እንደ ድሮ ናታን ሮሮ አይደለም፣ ጨካኝ ነው። አነቃት ማለት ነው። ብቻ አላቅም። በአሁኑ ሰዓት ከባድ ነው ማለት ነው። ከባድ ነው። ችግር ውስጥ ነው ያሉት ሁለቱም። ችግር ውስጥ ነው ያሉት። ችግር ውስጥ ገብተዋል። ከዚህ ችግር ውስጥ ደግሞ ፈጣሪ ይረዳቸዋል እና ከዚህ ውስጥ ይወጣሉ። ለጊዜ ጉዳይ እንጂ ኤፉዬ ዛሬ በጣም እንቅስቃሴ አድርጋለች። ብዙ ለውጥ አለ። ከዛ በታሰረች ቦታ ያይፋት አስሯት ድጋሚ አስሯት ቢወጣ እንኳን እሷ ግን ታግላ እንደምንም ታግላ ራሷን ለቀቀችው ማለት ነው። በለቀቀች ቦታ ቤት ውስጥ ሄድ ስትል ምን አገኘች? ቁልፍ ስትፈልግም አላገኘችም። በር ስታይ ቁልፍ ነው የምታደርገው ነገር ስታጣ ወደ ፎቅ ስትወጣ ምን አገኘች? ቁልፍ አገኘች ማለት ነው። ቁልፉ ደግሞ የምስጥር ይዟል። በጣም ትልቅ ምስጥር። የአባቱን ገዳይ ተገኘ። እዛ ምስጥር ሳጥን ውስጥ የተቆለፈበት ሳጥን ውስጥ እንትን አለው ማለት ነው። ብዙ ነገር አለ። የአባቱ ገዳይ መሆኑን ታወቀ። እሱ ምንድነው? የሱ ሞባይል፣ የአባቱ ሞባይል፣ የአባቱ ቁልፍ፣ የአባቱ ሸሚዝ፣ ሁሉ ነገር እዛ ውስጥ ነው የተቆልፎ ያለው ማለት ነው። ግን ኤፉዬ ያዘነች፣ አለቀሰች። የአባቴ ገዳይ አገኝቼዋለሁ፣ አባቴ፣ ውድ አባቴ፣ የሚወደው የሚራራላት የሚሳሳላት ብላ አለቀሰች። ገደለብኝ፣ እኔንም ተጫወተብኝ ብላ በቃ ተበሳጨች ማለት ነው። ግን በአሁኑ ሰዓት እንዴት ነው ኤፉዬ ታመልጣለች ወይስ አታመልጥም? እኔ ግን እንደምንም ታመልጣለች ብዬ ነው ተስፋ ያደረኩት። ምክንያቱም አሁን ማን እንደሆነ ጥላቱ ማን እንደሆነ አውቃለች። ናታንም ይሄን እንዳደረገ ናታንም ስቃይ ውስጥ እንዳለ ተረድቷለች እና ከዚህ ውስጥ እንደምትወጣ ተስፋ አለኝ። ይሄ ጥላት ማን እንደሆነ ስላወቀች እንደምንም ስትወጣ ወደ ፖሊስ ስለምትሄድ እነኚህ ሰዎች ይዋረዳሉ። ከመዋረድ በላይ ደግሞ ይታሰራሉ፣ ስቃይ ይበላሉ። አሁን ናታንና ኤፉዬ ላይ በጣም ነው የተጫወቱበት፣ ከምንም በላይ ከቤዛም በላይ። ቤዛ ንብረቷን አጣች እንጂ እንደዚህ አልተሰቃየችም። ኤፉዬ ግን ብዙ ነገር አጣለች። ማንነቷን፣ ክብሯን፣ ብዙ ነገር ነው ያጣችው። ተጫወተበት እና
የአባቱ ገዳይ ማገኘች። ግን እዛ ቤት ማግባቱ እንደውም ለእሷ ጠቀማት ማለት ነው። እሷ ስትንት ከዚህ አስወጡኝ ብላ ስታስቸግር ነው ወደዚህ ያመጣት። ብቻዋን ቤት ውስጥ ያሰራት ማለት ነው። አይኗንም አስሮት እንደዛ አሰቃያት። ግን ቢሆንም እንኳን ወደዚህ ቤት መጣች። አይኗም ታስሮም እግሯም እጇም ታስሮም ቢሆን የአባቱን ገዳይ አግኝታለች። መጨረሻ ላይ ግን ደግሞ ከዚህ ቤት እንዴት ትወጣለች? እንዴት ግን ወይንም መስታወት ሰብራ ይሁን ግን በሆነ ነገር ማላታጣም ቀስ ብለው እንግዲህ ፈጣሪ ጠብቃት እንጂ ከባድ ነው። አሁን መውጫ ላይ ነው። በጣም እንደኔ እስኪ የፈራችሁለት ማን ነው? እስኪ እኔ በጣም ጓጉቻለሁ፣ ፈርቻለሁ፣ ደግሞ ፈርቼለታለሁ። በቃ ልቤ ተያዘች፣ አመለጠች፣ እንዴት ሆነች እያልኩ አስብለታለሁ። ብቻ ይሄ ድራማም ቆየ ሳይለቀቅ ዛሬ እንግዲህ ይለቀቃል ብዬ ተስፋ አደርጋለሁ። ቢሆንም ግን ኤፉዬ ከዚህ አምጣ ሰላም አግኝታ እነሱም እንድታሳስረው ራሳቸውም ደግሞ ነፃ እንደሚወጡት የተቀሙት ንብረቶች ሁሉ እንደሚመለስ። ምክንያቱም አንደኛ አባቱ ገዳይ ማግኝታለች። ብዙ ነገር እኮ ነው ይሄ። ስንት ዓመት እስር ቤት እንደሚፈረድበትም አይታወቅም። ብዙ ነገር አድርጓል። የሰው ንብረት ቀምቷል። የናታን ሳይቀር የቤዛን ሳይቀር እንደገና ኤፉዬ ሳትወድ አግቶታል። በዛ ላይ ደግሞ ማገት ብቻ አይደለም ወንዶች እንዲጫወቱበት አድርጓል። ሴትነቷን አታለች። ብዙ ነገር አድርጓል። ናታን ላይም ተጫውቶበታል። እሱ ያልፈቀደ ነገር ውስጥ አስገባ። ቤዛ አሁን ለማግባት አልነበረም። የሰው ህይወት ማበላሸት ራሱ ይሄ ቅጣት ነውና በጣም ነው አሁን ይፋት የምን እስር ቤት እንደሚቀጣው አይታወቅም። ሉሊትም እንደዛ እሷም በጣም በቃ እሷም ብዙ ነገር ሰርታለች፣ ብዙ ነገር አድርጋለች። ስለሆነ እሷም ይገባታል በጣም። እሷም ወንጀለኛ ናት፣ የወንጀለኛ ተባባሪ፣ ራሷንም ደግሞ ወንጀለኛ ናት። ብዙ ነገር አድርጋለች። እነዚህን አይሉ እንኳን እንደ ይፋት ከባድ ነገር ባይሆንም ብዙ ነገር አድርጋለች። የወንጀል ትንሽ የለምና ይፋትና ሉሊት የሚታሰሩበት ጊዜ ደርሷል። ናታንና ኤፉዬ ደግሞ የሚስቁበት ቀን እየደረሰ ነው ማለት ነው ውዶችዬ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ። እንግዲህ የሚቀጥለው ድራማ እስከመጣ ደህና ሁኑ። አመሰግናለሁ። ክበሩልኝ። ውድድ ነው ማረጋችሁ። ደህና ሁኑ።